ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ። ለቤቱ አዲስ የሆናችሁ በቅድሚያ ሰብስክራይብ አድርጉ ቤቱን። ዛሬ የምናወራው ስለ መቅሰፍት ነው። መቅሰፍት ማለት ምንድን ነው? መቅሰፍት ምንድን ነው ስለሚለው፣ መቅሰፍትስ በመቼ ሰዓት በምን ሰዓት እንደሚፈጠር፣ እኛ ምን ስናደርግ መቅሰፍት ሊወርድ ይችላል? መቅሰፍትስ ምንድን ነው? ከሰማይ ቀጥታ የሚወርደው ወይስ ምንድን ነው? እሱ ምንድን ነው የሚለውን ዛሬ በደንብ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው እዩት፣ ትጠቀሙበታላችሁ። አብዛኛውን ደግሞ በተለይ ደግሞ ህፃን ከሆናችሁ ሜቢ እስከ 20 ዓመታችሁ ከሆናችሁ ይህ ቪዲዮ እመኑኝ ለእናንተ የህይወታችሁን ማለት ነው የመጨረሻ የምትሰበሩበትን መንገድ እንዳለ ያስጎብድላችኋል። ይህን ቪዲዮ አይታችሁ ስጨርሱ ማለት ነው። እና ሁላችሁም ይህን ቪዲዮ እዩት። አብዛኛውን ሰው ስለ መቅሰፍት የሚያስበው ቀጥታ ከሰማይ የሚወርድ ነው የሚመስላቸው እና ያ ነገር የተሳሳተ ነገር ነው። ስለዚህ ስለሱ ጉዳይ ላብራራላችሁ። መቅሰፍት ማለት እኛን የሚጠብቀን መልአክ ወይም እኛ ጋር አብሮ የተፈጠረ እኛ ስንፈጠር ዝም ብለን አልተፈጠርንም። የሆነ ነገር እኛ ጋር አብሮ የተፈጠረ ማለት እኛ የሚጠብቀን መልአክ አለ። እንደገና የእኛ የሆነ በረከት አለ። ያን በረከት በምን መንገድ እናጠዋለን? አብዛኛውን ጊዜ እኛ በተለምዶ ምቀኛ እንለዋለን። ያ እኛ ሙሉ በሙሉ የሚገለን ታይም ነው። ለመስራችሁ ለሰው ክፉ ነገር ካሰብን እኛ ላይ ያለው ነገርኳችሁ፣ እኛ ላይ መንፈስ ቅዱስ ነው ያለው። እኛ የእግዚአብሔር ቤተ መቅደስ ነን። ስለዚህ እኛ ክፉ ልናስብ አይገባም። የእግዚአብሔርን ሕግ ማክበር አለን። ያን ማድረግ የማንችል ከሆነ ጠንቋይ ቤት የምንሄድ ከሆነ ሌሎች ቦታ ዝሙት ቦታ፣ አብዛኛውን ዝሙትም የሚመጣው በመቅሰፍት ነው፣ በመለማመድ ነው። ዝሙትን ስንለማመደው ነው ወደ መቅሰፍት የሚመጣው ማለት ነው። ማለትም መንፈስ ቅዱስ ከኛ ይርቃል። ባጭሩ መቅሰፍት ማለት ከሰማይ ቀጥታ ወርዶ እኛን የሚያጠፋን ወይም ከምድረ ገነት የሚያጠፋን ነገር አይደለም። መቅሰፍት ሲባል ዝም ብሎ መቅሰፍት አይደለም። እኛን የሚጠብቀን መልአክ እኛ ጋር ያለው በረከት ይነሳል፣ ይወገዳል። ለሰው ክፉ ስናስብ አስቡ። ለሰው ሁለት ክፉ ካሰብን አንዱ ለእኛም እኛ ጋም ይሆናል። 50-50 ነው። ያ ሰው እንዳይሳካለት የምንመኝ ከሆነ እመኑኝ፣ ይሄ እርግጠኛው ድንግል ማርያም እኛ ለሆነ ሰው እንዳይሳካለት የምንመኝ በውስጣችን የምናስብ ከሆነ ማለት ነው። በአጭሩ ይህን እራሳችሁን በደንብ ይፈትሹ። ይህን ነገር ካለባችሁ እስካሁን ድረስ ማለት ነው እንዲሁ ድንገት እንኳን በሆነ ነገር ሊሳካላችሁ ይችላል። ግን በእናንተ ጤነኛ ትሆኑ። ባጭሩ መንገራችሁ ይህ ህፃን እያላችሁ የነበራችሁ ደስታ ምናምን አታገኙትም። ያኔ ህፃን እያላችሁ እናንተ ጋር የነበረው ምርጡ መንፈስ ቅዱስ ነበር። እናንተ ግን መንፈስ ቅዱስን የሚታረጉት በዋነኝነት የሚርቀው ከእናንተ ክፉ ነገር ስታስቡ፣ ለሰው በተለይ ክፉ ነገር ነው። ከቻላችሁ ጥሩ ነገር አድርጉላችሁ። ካልቻላችሁ ደግሞ በእናንተ የተነሳ እግዚአብሔር እንዲያማርሩ አታድርጉ። እግዚአብሔር እንዲያዝንባቸው አታድርጉ። በእናንተ የተነሳ እነዛ ሰዎች ሲጎዱ ማየት በእውነቱ ነው የምላችሁ። ይህ ትክክለኛ እኛ ሰው ነን። ዓለምን የምንገዛ እኛ ሰዎች ነን። ዓለምን እንድንገዛ እግዚአብሔር ፈጥሮናል። ስለዚህ ለምን እሱን ስታልፉት ሌላ ታገኛላችሁ። ሌላ ስታልፉ ደግሞ ሌላ ይመጣል። እለፉት። ያን ነገር ለምን ዝም ብላችሁ አታልፉት? እናንተ እስከ መቼ ትቆያላችሁ? እዚህ ምድር ላይ የምንኖሩ ነው የሚመስላችሁ? አይደለም። ስለዚህ ሁላችሁ ማድረግ ያለባችሁ አንድ ነገር ወቁ። ለሰው ክፉ ነገር ስታስቡ እናንተም ላይ ክፉ ነገር እያስባችሁ እንደሆነ ይህ የማይጠራጠር ጥርጥር የሌለው ነገር ነው። ይህ 100% ማለት ነው። ምንም ነገር እና ሁላችሁም መቅሰፍት የሚመጣው ይሄ ነው። ዝሙትን የሚመጣው በመቅሰፍት ነው። ዝሙት እንዴት ይመጣል? አብዛኛውን ጊዜ ብዙዎቻቸውን በስልክ ታወሩኛላችሁ፣ ውስጥ እየደወላችሁ ነው እና ምን ትሉኛላችሁ መሰላችሁ? እንደዚህ ነበር ፍቅረኛ አለ። እስኪ አሁን ላይ ማለት 16 ወይም 17 ዓመቷ 18 ዓመቷ የሆነች ልጅ ፍቅረኛ የሌላት ልጅ አላገኝም። መጽሐፍ ቅዱስ ላይ እናት አባት ሳይፈቅድ ማግባት ክልክል ነው አይደለ? ያ ማለት እኮ እናት አባት አምጥቶልሽ ምናምን አይደለም። ግን አንቺ ልጅ ነው። ነገር ግን ታገሽ፣ ለእናት አባትሽ ንገሪ። እናት አባቱ ሚስሙ የአንቺ ሚስሙና ነገሮችን በቤተሰብ ዙሪያ ይሁን። አትቸኩይ። ደግሞ አንዳንድ መጥፎ ጓደኞች አሉ።
በጣም ሰለምቶቹ እንዲህ ወንድ ልጅ እኮ እንደዚህ እንደዚህ ይፈልጋል። ምንድን ነው የሚፈልገው? ወንድ ልጅ ሴክስ ይፈልጋል ምናምን ይላሉ አይደል? ልንገርሽ፣ አዎ ወንድ ልጅ ይፈልጋል፣ ከሰጠሽው ይፈልጋል። ነገር ግን ተጠንቀቂ። እዚህ ላይ ዝም ብለሽ ከሰጠሽው እሱ ራሱ አይፈልግሽም። እዚህ ጋር ልንገርሽ፣ ሲጀመር ዝም ብሎ ቀሚሽን ክፈች እንትን በይ እያለ የሚያለማምድሽ ሰው ወደ ዝሙት ነው የሚልክሽ። እሱም አይፈልግሽም፣ ሆን ብሎ ነው። እሱ አለ የሰራት አለ ለምን መሰለሽ? ስለዚህ አንቺ ቤተሰብሽ ይወቅ፣ የሰውን ቤተሰቦች ይወቁ። ሁለታችሁም በኩል ስትሆኑ ነው ነገሮች የሚስተካከሉት። እና በዚህ ትምህርት እንደተማራችሁ እርግጠኛ ነኝ። ቪዲዮውን ሰብስክራይብ አድርጉ፣ የደወል ምልክቷን እየነካችሁ ለአዳዲስ ቪዲዮዎችን አመጣላችኋለሁ። እጅግ የማይታመኑና እስካሁን ድረስ የትም ሰምታችሁት የማታውቁት ነገር ግን እናንተ ህይወት ላይ በጣም የተጫነን በጣም እየኖረ ያለ ነገር፣ እሱን ነገር ማስተካከል ቀላል ነው። እናንተ ጋር አይሆንም ማለት ብቻ በቂ ነው። ለዛ ነገር አልገዛም፣ አይሆንም፣ ይሄ ጥሩ አይደለም ብላችሁ እንዲህ ለቀቅ ስታረጉት በራሱ ይለቃችኋልና። ስለዚህ ለዛሬ የሚሆንን ትምህርት የኛ ያክል ነው። ለቀጣይ ቪዲዮ ሰብስክራይብ አድርጉ። የደወል ምልክቷን አዳዲስ ቪዲዮ ስፖስት እንዲደርሳችሁ የደወል ምልክቷን እየነካችሁ አብራችሁኝ ቁሙ። እወዳችኋለሁ። የእውነት ኮሜንት አድርጉልኝ ፍቅር ካላችሁ፣ እንዲሁም ሀሳብ አስተያየት በኮሜንት መስጠት ትችላላችሁ። ሌላ ነገር የሚሰራላችሁ ፈልጉትም ነገር ካለ፣ ነገር ግን በጣም ብዙ ነገር ማስተምራችሁ ይሆናል።